የሚወዱት ምግብ ሊሆን ይችላል የሆነ ቀን ጠዋት ይነሳሉ ሪፊውዝ ያደርጋሉ በቃ አይነኩትም አይወዱት አዲስ ምግብ ወይንም ፒኪ ሲሆኑ ምግብን ሪስታርት ለማድረግ ወይንም ደግሞ እንዲበሉ ለማድረግ የሚገርምሽ it takes at least 20 tries until አንድ ምግብ እስኪለምዱ 20 at least Brookside Master of Public Health አላት and then the childbirth lactation breastfeeding and picky eating potty training ብዙ ፔዲያትሪክስ ላይ በተለይ የልጆች ጤና ላይ ትሬንድ እና ሰርቲፋይድ ናት ስራዋ ይሄ ስለሆነ ልጆቻችን ለምንድነው ምግብ መራጭ የሚሆኑት ብዙ ወላጅ የሚቸገርበት ርዕስ ነው ለምንድነው ፒኪ ኢተር የሚሆኑት ከሱ በፊት ምንድነው ፒኪ ኢቲንግ ምንድነው የሚለውንና ፒኪ ኢቲንግ ሴሌክቲቭ ኢቲንግ የምንለዋለን በሌላ ተርሙ ምንድነው when ልጆች consistently የሆነ ምግብ ሪፊውዝ ያደርጉ when ደግሞ group of food ሊሆን ይችላል like vegetable group of foods or fruits proteins እንደዚህ አይነት ነገሮችን just a group of food ሊሆን ይችላል ወይም ደግሞ specifically አንድ ምግብ ግን አንድ ብቻ አይደለም እንዳልሽው ቅድም preference ሊኖር ይችላል ማልወዳቸው ምግቦች አሉ ግን consistently ያን ምግብ refuse አድርጉ ፒኪ እንላለን mostly በቃ ሳይኖቹ ምንድነው ፒኪ ኢተር ናቸው የምንላቸው